አሰልጣኝ ፔፕ ጋርዲዮላ የሀሳብ ለውጥ አድርገዋል። ትናንት ከቦርንማውዝ ጋር በነበራቸው ጨዋታ ነጥብ መጣላቸውን ተከትሎ በአሳደጉት ልጅ ሚካኤል አርቴታ ዋንጫውን ተነጥቀዋል። ይህ አበሳጫቸው ይመስላል። አሰልጣኝ ጋርዲዮላ ከጨዋታው በኋላ በሰጡት አስተያየት አለቅም ብለዋል። ከማንቸስተር ሲቲ አመራሮች ጋር እናገራለሁ፣ እንደገና ሀሳባችን እንቀይራለን፣ ቀሪ ኮንትራቴን አከብራለሁ፣ ቀሪ 1 ዓመት ኮንትራት አለኝ፣ እሱን ጨርሼ ነው ከማንቸስተር ሲቲ የምወጣው ሲሉ ሀሳብ አስተያየቶቻቸውን ሰጥተዋል። ሃላንድም ማንም ነቅነቅ የሚል የለም፣ ተጫዋቹም አሰልጣኝ ማንም የሚለቅ የለም፣ በቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን መልሰን እናነሳዋለን፣ 2 ተከታታይ ዓመታት ዋንጫ ለማንሳታችን ሆዴን አቁስሎታል፣ ሆዴን ቆርጦታል የሚል አስተያየቱን ሰጥተዋል ጋርዲዮላ። ስለዚህ የሀሳብ ለውጥ ያለ ይመስላል። ሰሞኑን እንግዲህ ጋርዲዮላ እንደሚለቁ ተረጋግጦ ነበረ። ኢንዞ ማሬስካ እንደሚተኳቸው ተነግሮ ነበረ። ተመሳሳይ ነገር ታሪክ ራሱን የደገመ ይመስላል። እንግዲህ ሰር አሌክስ ፈርጉሰን ከመልቀቃቸው በፊት እንደሚለቁ አረጋግጦ ነበረ። ነገር ግን በሮበርቶ ማንቺኒ አማካኝነት ሲቲ ዋንጫ ማንሳቱን ተከትሎ በዋንጫ ስላልተሰናበቱ ወይም በፕሪሚየር ሊግ ዋንጫ ስላልተሰናበቱ እቀጥላለሁ ብሎ 1 ዓመት ቀጥለው ዋንጫውን አንስተው ማንቸስተር ዩናይትድን መልቀቃቸው ይታወሳልና ጋርዲዮላም ያንን ያሰቡ ይመስላሉ። በቀጣይ ዓመት የእንግሊዝ ፕሪሚየር ሊጉን ዋንጫ አሳክተው መልቀቅ የፈለጉ ይመስላሉ። 1 ዓመት ይቀረኛል፣ ኮንትራቴን አከብራለሁ፣ ከክለቡ አመራሮች ጋር ተነጋግረን እንደገና የሀሳብ ለውጥ ይኖራል የሚል ሀሳባቸውን ገልጸዋል። እንዴት ታዩታላችሁ የጋርዲዮላን ሀሳብ? በነገራችን ላይ አርሰናል ደጋፊዎችን እንኳን ደስ አላችሁ፣ ክስተት ነበረ የዘንድሮ ቡድን አርሰናል ብለዋል። አርቴታንም አመስግነዋል። ጋርዲዮላ ግን ሀሳብ ቀይረዋል። ልክ ናቸው፣ ያዋጣቸዋል፣ ተመልሰው ዋንጫውን ማንሳት የሚያስችል አቅም አላቸው፣ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲዲ ስፖርት ነው።